የእምነት ወይስ የክህደት እንቅስቃሴ ከዶክተር ተስፋዬ ሮበሌና ከሚሊክ አስፋው። የእምነት እንቅስቃሴ ታሪካዊ ዳራ ከሰባዎቹ መጨረሻ ጀምሮ የኮሪያዊ ሰባኪ የፖል ዮንግ ቾ ስብከቶች በካሴት ተዘጋጅተው በአገሪቱ ውስጥ በስፋት ይሰራጩና ይደመጡ እንደነበረ አስታውሳለሁ። በተለይ ዘ ፎርም ዳይሜንሽን ቮሊዩም 1 ኤንድ ቮሊዩም 2 በሚለው ርዕስ የታተሙት ሁለት ቅዱስ ቅጽ መጻሕፍት ብዙዎች እጹብ ድንቅ በማለት አሞካሽተው ነበር። ከሊቅ እስከ ደቂቅ በትምህርቱ ያልተደመመ ከአምላክ ማደሪያ ጸባዖት በቀጥታ የተቀዳ መገለጥ መሆኑን ያላጸደቀ ግለሰብ ያለ አይመስለኝም። የአቀብተ እምነት አገልግሎት ብቻ ሳይሆን ነገረ መለኮትን በቅጡ በማይታወቅበት በዚያ ጨለማ ዘመን አለማወቅን ተገን አድርጎ የተነሳው ይህ ትምህርት አላዳጋሽ ከልካይ እንደዛማች በሽታ አገሪቱን ላይ ናኝቷል። የቤተ ክርስቲያንን ማስተምሮ ስነ ምግባርን ክፉኛ በርዟል። ከመነሻዊ ብዙዎች ልብ የሳበው ይህ ትምህርት ከሱ በኋላ ለመጡት መሰል የእምነት እንቅስቃሴ ትምህርቶች ትልቅ የማደላደል አድርጓል። የእንቅስቃሴው ልሳን የነበረውና በእንግሊዝኛ ቋንቋ ታትሞ በአገሪቱ ውስጥ በስፋት ሲሰራጭ የነበረው አክትስ መጽሔት በእንቅስቃሴው ማበብ ትልቅ ድርሻ ነበረው። በኋላው በእንቅስቃሴ አስተምሮ የደቀኑ የናይጄሪያ ሰባኪያን ወደ አገሪቱ በስፋት በመግባት በጽሑፍና በካሴት የተሰራጨውን መከር በጥቂት ወራት መሰብሰብ ችለዋል። እነዚህ ናይጄሪያውያን ሰባኪያን ከቱጃር የእምነት እንቅስቃሴ መምህር ከዴቪድ ኤዴፖ አገልግሎት የተላኩ ነበሩ። ምናልባትም ትምህርቱ ሞት ሲባል አፈር እየላሰ የሚነሳው ከተገመተው በላይ ስር ስለሰደደ ይሆን? እኛ በዚህ ጽሑፍ ይህን እንቅስቃሴ እምነትና ፈውስና ብልጥግና አስመልክቶ የሚያስተምረውን ትምህርት እንተቻለን። ከየት መጣው? የእምነት እንቅስቃሴ በመባል የሚታወቀው መናፍቃዊ ትምህርት ጠንሳሽ ናቸው የሚባሉት በ1879 ዓ.ም በኒውዮርክ ከተማ የተወለዱት ዊሊያም ኬነን ናቸው። ኬነን የሜቶዲስት ቤተ ክርስቲያን ዲያቆን የነበሩ ሰው ቢሆኑም በ1892 ዓ.ም ላይ ዲበን አካዳሚ መናፍቃን ሜታፊዚካል ከልት በሚባል የሚታወቁ መናፍቃዊ እንቅስቃሴ ከፈለቁበትና ቦስተን ከተማ በሚገኘው ኤመርተን ኮሌጅ በመግባት አዲሱ አስተሳሰብ ኒው ታውት በመባል የሚታወቀውን ትምህርት ተማሩ። ይህ ትምህርት መሰረት ያደረገው በቁሳዊ ነገሮች ላይ የሚከሰቱ ነገሮች ሁሉ ምንጫቸው በመንፈሳዊ ዓለም ውስጥ እውን የሚሆነው ነገር ሲሆን አዎንታዊ ቃል በመናገር እንደ ጤንነትና ሀብት ያሉ ቁሳዊ ጥቅሞች እውን ማድረግ ወይም ማግኘት ይቻላል በሚል አስተምሮ ላይ ነው። ዲባ አካዳሚ አካላዊ መናፍቃን በመባል የሚታወቁት መናፍቃዊ እንቅስቃሴዎች መሃል አንዱ የሆነውና ክርስቲያን ሳይንስ በመባል የሚታወቀው መናፍቃዊ ድርጅት መስራች የሆነችው ሜሪ ኬ ቤከር ሄዲ በጀርባ አጥንት በሽታ የተሰቃየች ሳለ ሜስቶስት ፖርትላንድ ከተማ ውስጥ የአእምሮ ኃይል ፈውስ ሜንታል ሂሊንግ በሚባል የፈውስ ዘዴ ታዋቂ ከነበረው ዶክተር ፌነስ ኩምቢ ጋር ተገናኘች። ፌነስ ኩምቢ ቁስ አካል እውነትን የለውም፣ እውነት ያለው በመንፈሳዊ ዓለም ብቻ ነው። እውነት ሰው መንፈስ ስለሆነ በአእምሯችን ወይም በስሜት ሕዋሳችን ከምንገበያቸው እውቀቶች ሁሉ የሚበልጠው በመገለጥ የምናገኘው እውቀት ነው። የበሽታ ምንጭ መንፈሳዊ ነው። እኛ በውስጣችን አምላክ ስለሚኖር ይህ አካላዊ ኃይል በመጠቀም በሽታዎቻችንን ማባረር እንችላለን በሚል ዲብ አካላዊ ኑፋቄን ያስተምር ነበር። ሜሪ ኬ ቤከር ሄዲ በኩሜን የፈውስ ቀንበር ተፈወሰች። የኩምቢ ደቀ መዝሙር በሆነም ክርስቲያን ሳይንስ የተባለውን ሃይማኖት ድርጅት መሰረተች። እንደ ኩምቢ ሁሉ ሜሪ ቤከርም ቁስ አካል እውነታነት የለውም፣ ስለዚህ በስሜት ሕዋሶቻችን ስለ ቁስ አካል የምንማር ትምህርት ሁሉ ስህተት ነው፣ እውነታነት የለውም፣ የአእምሮ ምትሃት ኢሉዥን እንጂ ኃጢአት፣ በሽታና ሞት የተሳሳተ የአእምሮ ውጤቶች ናቸው ወይም የአእምሮ ቅዠቶች ናቸው። ስለዚህ የተስተካከለ የአስተሳሰብ አቋም በመያዝ ዘወትር ጤናሞችና ባለጠጎች መሆን እንችላለን የሚል ትምህርት ማስተማር ጀመረች። ሜሪ ሜከር ሄዲ ይህን ትበል እንጂ አይኗን ያማት ስለነበረ የአይን መነጽር ታደርግ እንዲሁም የተለያዩ በሽታዎች ስለነበሩባት አብዝታ ዶክተር ዘንድ ትሄድ እንደነበረ
በሕይወት ታሪኳ ላይ የጻፉ ጽሑፎች ያስረዳሉ። በ1917 ዓ ም ተወልዶ በ2003 ዓ ም ዜና እረፍቱ የተሰማው ኬነት ሄገን እንቅስቃሴውን ይበልጥ በማራመድ የእንቅስቃሴው አባ በመባል ታዋቂነት አግኝቷል። የእንቅስቃሴው ትምህርት በሕይወታቸው ስፍራ ያገኝ እንዴት እንደቻለም ሲገልጡ በ17 ዓመቴ በማይድን የልብ በሽታ ታምሜ በአልጋ ላይ ተኝቼ ሳለሁ የማርቆስ ወንጌል ምዕራፍ 11 ቁጥር 24 ጥቅስ በመገለጥ ወደ እኔ መጣ። ጥቅሱንም ሳሰላስል ፈውሴን የምቀበለው ከማመን በኋላ እንደሆነ ተገነዘቡ። በአልጋዬ ላይ ተኝቼም ሳለሁ ከበሽታዬ ተፈውሻለሁ እያልኩ መናገር ጀምሮ ከ2 ቀን የሙከራ ጊዜ በኋላ ከአልጋዬ ተነስቼ ከቤተሰቦቼ ጋር ቁርስ መብላት ችያለሁ ይላሉ። ኬኔት ሄገን በ1937 ዓ ም ላይ የመንፈስ ቅዱስ ጥምቀት ተቀብያለሁ፣ የእግዚአብሔር ጉባኤ ቤተ ክርስቲያን መጋቢ ሆኑ። በ1943 ዓ ም ነገረ መለኮትን ሳይማሩ ምስጢራዊ በሆነ መንገድ የማስተማር ስጦታ እንደተቀበሉ ይገልጡ ጀምር። ከ9 ዓመት በኋላ መገለጦችና ራእዮችን ማየት የሚያስችላቸውን የነቢይነት ስጦታ አገልግሎት ተቀበሉ። ከዚያን ጊዜ ጀምሮ ባሉት ዓመታት በ8 ጊዜ ያህል ከኢየሱስ ክርስቶስ ጋር እንደተገናኙና ብዙ የመገለጥ ልምዶች እንደተቀበሉ ይገልጣሉ። ኬኔት ሄገን የነቢይነትና የማስተማር ስጦታ ስለተቀበሉ ትምህርት መለኮታዊ መገለጦችን የሚያስተላልፍ መጽሐፍ ቅዱሳዊ ልዩ በሆነ መንገድ የሚተነትን ነው ቢሉም ትምህርታቸው መሰረት ያደረገው የኬንን መጽሐፍ ለመሆኑ በርካታ የጽሑፍ ማስረጃዎች አሉ። ምንጫቸውን ሳይጠቅሱ ከኬንን መጽሐፍ ቃል በቃል በመውሰድ በስርጭት ጽሑፍ ፕላጂያሪዝም ያሳተሟቸው መጽሐፍ ለዚህ እውነት በቂ እማኝ ናቸው። በ1970 ዓ ም ወዲያው የኬኔት ሄገን ስም እየገነነ መጣ። የእምነት አምድ ጥናት በአየር ፌዝ ሴሚናሪ ኦፍ ዘ ኤር የሚል የሬዲዮ ስርጭት ጀመሩ። በ1974 ዓ ም ከልጃቸው ጋር በመሆን ሬማ የመጽሐፍ ቅዱስ ትምህርት ቤት በመባል የሚታወቅ ኮሌጅ ከፈቱ። ይህ ኮሌጅ ከ1980 እስከ 1981 ዓ ም ባሉ ጊዜያት ብቻ ከ2000 በላይ ተማሪዎችን ለማስተማር በቅቷል። ከተቆረቆረ ከዓመታት በኋላም 11400 ለሚሆኑ ተማሪዎች የተልእኮ ትምህርት መስጠት ጀመረ። እስከ ዛሬ ድረስ ትምህርት ቤቱ 26000 ተማሪዎች እንዳስመረቀ ይናገራል። የሚያሳዝነው ግን ብዙ የኢትዮጵያውያን ቤተክርስቲያን ተማሪዎች ወደዚያ ትምህርት ቤት ልከው አስተምረዋል። ከዚህ በተጨማሪ ትምህርት ቤት አሜሪካን ከሚገኙ ኢትዮጵያ ክርስቲያናዊ ቤተክርስቲያን ጋር በመተባበር በአዲስ አበባ የመጽሐፍ ቅዱስ ትምህርት ቤት ከፍቶ አገልጋዮችን ያሰለጥናል። በዚህ መልኩ እንቅስቃሴው የተስፋፋ ሄደ። ኬኔት ሄገን ግሎሪ ኮፕላንድ የብልጽግና ትምህርት የሚለውን አስተምሮ ትኩረት በመስጠት የእምነት ቃል የሚባለውን ትምህርት በስፋት ማስተማራቸውን ተያያዙት። በ1975 ዓ ም ላይ የራዲዮ ስርጭት ከተጀመረ ከ4 ዓመት በኋላ አገልግሎቱን በቴሌቪዥን ማሰራጨት ጀመሩ። የነ ሄገንና የነ ኮፕላንድ የእምነትን ቃል ትምህርት እንደ ጄሪ ሳቪልን ያሉት የእምነት ቃል አስተማሪዎችን አፈራ። የእምነት እንቅስቃሴ ትምህርት በተጠናከረ መልኩ ወደ ኢትዮጵያ እንዲገባ ያደረገው በናይጄሪያ የሚገኘው የዴቪድ ኦዴፖ ሊቪንግ ሬቪስ ወርልድ አውትሪች የሚባለው ድርጅት ነው። ከዚህ በፊት እንቅስቃሴ አስተምሮ ወደ ሀገሪቱ የገባው ስመጥር ናቸው የሚባሉ የውጭ ሀገር መጋቢያን፣ ሰባኪያና መምህራንና ጸሐፍት ካሴቶቻቸው አማካኝነት ነበር። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 11 ላይ ከዚህ በፊት እንዳዘዝናችሁና በገዛ እጃችን ስሩ፣ በጸጥታ ኑሩ፣ በራሳችሁ ጉዳይ ላይ ብቻ አተኩሩ። ምሳሌ ምዕራፍ 4 ቁጥር 23 ከሁሉ በላይ ልብህን ጠብቅ የሕይወት ምንጭ ነውና። ክርስትና ከሕይወት ዘዬ ወደ ትልቅ ኢንዱስትሪ መንደር እየተቀየረ ነው። በዓለማችን በሀብት ዝርዝር ውስጥ የብልጥግና ወንጌል ሰባኪዎችን የሚደርስ የወንጌል አስተማሪ እንደሌለ ያውቁ ኖረዋል። የዓለማችን ቱጃር የወንጌል ሰባኪያን በሙሉ የብልጥግና ወንጌል መምህራን ናቸው። እግዚአብሔር እያንዳንዳችን ከዚህ እንቅስቃሴ ውስጥ ካሉ ሰዎች ይጠብቀን። በቅዱስ ቃሉ ላይ ተተክለን የእውነትን ወንጌል እንድንናገር እግዚአብሔር ጸጋውን ያብዛልን። ተባረኩ። እችን አጠር ያለች መጽሐፍ ደግሞ በማንበብ ሕይወታችሁን ቃኙ። ተባረኩ።